በዚህ ቪዲዮ ሰሞኑን በብዛት ሶሻል ሚዲያ እና ዜና አውታሮች ላይ ስናየው ስለነበረው ስለ ሃንታ ቫይረስ እንወያያለን። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡ ወደ ቪዲዮ እንሂድ። ይህ አዲስ የመርከብ ቫይረስ ወይም ደግሞ ወረርሽኝ በመባል ሲጠቀስ የነበረው በሽታ ከአርጀንቲና ተነስታ ወደ ካናሪ ደሴቶች በመጓዝ ላይ የነበረች መርከብ ላይ የተከሰተ ሲሆን ይህ ቫይረስ በአንድ ሰው ላይ ተከስቶ ቀስ በቀስ በብዙ ሰዎች ላይ የተከሰተና ዓለም አቀፍ አስጊ ወረርሽኝ ይሆናል ተብሎ እየተጠበቀ ያለ ቫይረስ ነው። የዓለም የጤና ድርጅት ቢያንስ 12 ሀገራት የጤና ስጋት ወይም ደግሞ የዚህ ወረርሽኝ የጤና ስጋት እንዳለባቸው ገልጿል። ለመሆኑ ስለ ሃንታ ቫይረስ ምን እናውቃለን? ምንድንስ ነው? ከአይጦች ጋር የተያያዘ ነው የሚባለው ለምን ይመስላችኋል? የሃንታ ቫይረስ ብዙዎቻችን እንደምናውቀው እንደ ጉንፋን ወይም ደግሞ እንደ ኮቪድ-19 አይደለም። ምክንያቱም ይህ በሽታ ወይም ደግሞ ይህ ቫይረስ በሰዎች ወይም ደግሞ ከሰዎች ወደ ሰዎች ብዙ ጊዜ የሚከሰት ስላልሆነ ነው። ይህ የቫይረስ አይነት ከእንስሳት ወደ ሰዎች የሚተላለፍ የቫይረስ አይነት ሲሆን ብዙ ጊዜ በአይጦችና በመሰል እንስሳት ላይ የሚከሰት የቫይረስ አይነት ነው። የሃንታ ቫይረስ በብዛት የሚሰራጨው ከአይጦች ጋር ወይም ደግሞ በበሽታው ከተያዙ አይጦች ጋር የሚኖር ንክኪ ነው። ስለዚህ በአይጦች ሰገራ፣ ሽንት፣ ምራቅ አካባቢ የተበከለ ቦታ ወይም ደግሞ የተበከለ አቧራን በመተንፈስም ሊተላለፍብን ይችላል። አንድ ደህና ነገሩ ይህ ቫይረስ ከሰው ወደ ሰው የሚተላለፍ አቅሙ በጣም ዝቅተኛ ነው። ነገር ግን የግል ንጽህናን መጠበቅና ከአይጦች ንክኪ በፍጹም መራቅ በእጅጉ ወሳኝ ነው። ስለዚህ የበሽታው ዋና ዋና መተላለፊያ መንገዶች የሚባለው ቅድም እንዳልነው በመጀመሪያው በአየር ብክለት ወይም ደግሞ ኤሮሶላይዜሽን ይባላል። ይህም በአይጦች ሰገራ ወይም ደግሞ ምራቅ፣ ሽንት የተበከለው አየር በምንተነፍስበት ሰዓት የሚተላለፍ ነው። አካባቢያችንን በምናጸዳበት ወቅት ይህም በአይጦች ሰገራ፣ ሽንት እና በተለያዩ ነገሮች የተበከለውን ቦታ በምናጸዳበት ጊዜ በአይጥ ሽንት የተበከለውን አየር ወይም ደግሞ አቧራ በምንስብበት ጊዜ የሚተላለፍ ይሆናል። ሌላኛው ወይም ደግሞ በብዛት የማይከሰተው ደግሞ ቀጥተኛ ንክኪ ነው። ይህም በአይጥ ሽንትና እዳሪ የተበከሉ ቦታዎችን በቀጥታ በመንካት እና ከዛ በኋላ ቀጥታ ወደ አፍንጫችን እጃችን በምናደርግበት ጊዜ ወደ ውስጣችን ሊገባ ይችላል። ከዛ በተጨማሪ ደግሞ በአይጥ ንክሻም አንዳንዴ ሊተላለፍ ይችላል። ምልክቶቹ የዚህ ቫይረስ ምልክቶች ብዙ ጊዜ እንደ ተራ ጉንፋን የሚታዩ ናቸው። ስለዚህ የመጀመሪያና ሁለተኛ ምልክቶች በመባል እንከፍላቸዋለን። በመጀመሪያው ከ1 እስከ 5 ባሉ ቀናት የሚከሰቱ ምልክቶች ቀላል የጉንፋን ምልክቶች ለምሳሌ ትኩሳት፣ ድካም፣ የራስ ምታት፣ ከባድ የጡንቻ ህመም በተለይ ደግሞ በወገብ፣ በጭን እና በጀርባ ጡንቻዎች ላይ የሚታይ ይሆናል። በሽታው እየጸናና የቆየ ሲሄድ ደግሞ ታካሚዎች የማያቋርጥ ሳል እና ድንገተኛ የትንፋሽ መቋረጥ ወይም ደግሞ መቸገር ሊያጋጥማቸው ይችላል። በሲዲሲ መረጃ መሰረት በበሽታው ከተያዙ 10 ሰዎች 4 የሚሆኑት ከፍተኛ የሆነ የህክምና እርዳታ ካላገኙ ወዲያውኑ ህይወታቸው ሊያልፍ ይችላል። ህክምናው ምንድን ነው? የሃንታ ቫይረስ የተለየ ህክምና አልተገኘለትም። እስካሁን ጊዜ ድረስ የተለየ ወይም ደግሞ ይህን መውሰድ አለበት ተብሎ የሚሰጥ መድኃኒት ባይኖርም የተለያዩ የህክምና መንገዶች ወይም ደግሞ ዘዴዎች ተደርጎ የሰውን ህይወት ለማትረፍ ይቻላል። ስለዚህ ታካሚ ሆስፒታል ገብቶ የሚያሳያቸውን ህክምናዎች ማስታገስ፣ በተለይ ደግሞ አይሲዩ ወይም ደግሞ የጽኑ ህሙማን መርጃ ቦታ ላይ በማስገባት የኦክሲጅን እና የሌሎች ህክምና እርዳታዎች ማግኘት ይኖርበታል። ለዚህ ቫይረስ ዋነኛ የህክምና መንገድ አንደኛው ቫይረሱ ሌሎች ወይም ደግሞ ወደ ሌሎች አካላታችን ከባድ ጉዳት እንዳያስከትል መከላከልና ማከም ነው። ስለዚህ የሃንታ ቫይረስን እንዴት መከላከል እንደምንችል አሁን ደግሞ እናያለን። በተቻለን አቅም አይጦች ቤታችን ውስጥ ካለ ከቤታችን እንዲጠፉና እንዲወገዱ ማድረግ። አይጦች በብዛት የሚያዘወትሩበት ቦታ የምንውል ከሆነ ከቦታው በጭራሽ መራቅ፣ የግል ንጽህናችንን መጠበቅ፣ እጃችንን በሳሙና በቶሎ መታጠብ፣ ለረጅም ጊዜ ተዘግቶ የቆየ ቤት ውስጥ ስንገባ ቢያንስ ለ30 ደቂቃ በርና መስኮት ከፍተን ካናፈስን በኋላ መግባት፣ አቧራማ መጋዘኖችን ወይም ደግሞ ለአይጦች የተጋለጡ ቦታዎችን ስናጸዳ መስኮቶችን መክፈት፣ በር መክፈት እና ማስክ ማድረግ እንዳንዘነጋ። ከዛም በኋላ ደግሞ እጃችንን በመታጠብ አፍንጫና አይናችንን አለመንካት ናቸው። የትኛውም አይነት ጥያቄ ካላችሁ ኮሜንታችን ላይ አስቀምጡልን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ሰንብቱ።